ወገን ለጨጓራ የሚስማማ ምግብ ካልበላ ትታመማለህ። ለጨጓራ የሚስማማ ምግብ ስትበላ ጤናማ ትሆናለህ። ብዙ ጊዜ የምናስባቸው ሀሳቦች የምናወራቸው ቃላቶች ሄደው ሲወድቁ ምን ሊያመጡ ይችላሉ፣ ምን ሊጠቅሙ ይችላሉ፣ ምን ፍሬ ሊያፈሩ ይችላሉ የሚለውን ሳናስብ ስናወራ ዝምታ ይሻላል የሚያስብል የሚሆኑ ማለት ነው። አሁን ለማንኛውም እኔ እየተንቀሳቀስኩ ነው ከቦታ ወደ ቦታ አጋጣሚ ትራቨል እያደረኩ ነው። አሁን ጉዟችን አየር ሁኔታ ምናምን በስት ነው። ዞሮ ዞሮ ግን ያው መንገዱ በጣም ደስ የሚል መንገድ ነው እና ግን ከምንም በላይ አሁን ለኔ የፈለኩት ሁሉ ጊዜ የሰው ልጅ በህይወት ለመኖር ምግብ መብላት አለበት። የሚበላው ምግብ ግን ለጨጓራ ህመም የሚሆን ከሆነ ደግሞ ጨጓራ የታመመ ሰው ምግብ መብላት ስለማይችል የመኖር ሁኔታው አደጋ ላይ ነው ማለት ነው። ስለዚህ ምንድነው የምንበላው ምግብ ለጨጓራ የሚስማማ ሲሆን የምንኖረውን ህይወት የሚያስቀጥል ሰላም የሚሰጥ ፍቅር የሚሰጥ ደስታን የሚሰጥ ይሆናል ማለት ነው። ምግብ ለጨጓራ እንደማይስማማ ሁሉ ሀሳብ ለአእምሮ የማይስማማ ከእያንዳንዳችን አንደበት መውጣት የለበትም። በያለንበት ሁላችንም እግዚአብሔር ይጠብቀን። መልካሙን እናስብ፣ ክፉ የሚያስቡ ከክፋታችን